አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነኝ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ በዘት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የአብርሽ እና የሩታ ድራማ እንግዲህ እንደቀጠለ ነው ማለት ነው። ባለፈው እንግዲህ እንትና ደስታ የሚባለው ነው ጣልይ ብላ ዳኔን አስገብታ ነበር በማግስቱ ማለት ነው። ሩታ እንግዲህ ደስታም አለቅሽም አንለቀቅም እያለ ትናንትናም አልተመቸኝም ነበር። እንግዲህ ቪዲዮዋቸውን አይቼዋለሁ። ትናንትናም እንግዲህ ውጭ አብርሃምን ውጭ ሀገር ልሄድ ነው እያለች ስትልትል እንደቀጠረችው ደስታን አግኝተው ነበር ማለት ነው። ደስታን ተከታትሏት አግኝተዋለች ማለት ነው። እንግዲህ ደስታን ሰጣ ገባ ውስጥ እጅን ጥራሽ የተመሰሰ ደርሷል ማለት ነው። እና የእውነት ለመናገር ደስታ ቢባለው ወሬ እንትን መናገር ምናምን አይችልም ማለት ነው። እና አሳዘነኝ። እንደው ዝም ብሎ ነው በቃ በዚህ ይባሉት ነው የሚሄደው ማለት ነው እያሉ ግብተቷ መጥቶት ለፈረንጅ የማያገባው ቦታ ገብቶ ምንም የማያውቅበት ቦታ ገብቶ ወዲያውኑ አየ ማለት ነው። እና ሩታም ብኮን በስነ ስርዓት ውጣልኝ ብላ በስነ ስርዓት ቀስ ብላ ተረጋግታ ብታረገው ጥሩ ነበር። ይህን ያክል ምን አስቸኮላት ሩታ ማለት ነው። አብርሃምን ለማቃጠል ለማናደድ ከሆነ ግን አብርሃም ሳያመልጠሽ ቶሎ መልሽ ሩታ ማለት ነው። አብርሃም እያመለጠሽ ነው። አሁን አንቺ በልህ ሌላ ነገር ውስጥ እየገባሽ እሱን እያመለጠሽ ነው ያለው። እሱ እያመለጠሽ ነው አብርሃም ማለት ነው። አብርሃም እንደምታፈቅረው ሁሉም ያስታውቅብሻል። ስለዚህ ሳያመልጥሽ ሁሉንም ነገር ትተሽ ወደ ራስሽ መልሰሽ አስተካክሊ ራስሽ ማለት ነው። በእንደዚህ አይነት ነገር አታስተካክዩም። ይኸው 1 አመት ሙሉ ለፋሽ አታስተካክዩም። ስለዚህ መልሰሹ ታርቃችሁ ራስሽ ጋር አድርገሽ ብታስተምሪው እና ብመልሹ ይሻልሻል ማለት ነው። እና የሰውንም በሰው ህይወትም ባትቀልጂ ማለት ይህ አሁን ደስታ የሚባለው ምንም ማያውቅም እንደው ዝም ብሎ የዋህ ነገር ነው። ደህና ሰው መሳይ ነው እና አሳዘነኝ የምር በአንዴ እንትን ወጣ ግባ ሲባል ማለት ነው። እንደበሸሸ ልብስ ሲመጣ ማለት ነው። እና በጣም አሳዘነኝ። እና ድራማው ደግሞ እንዲሞቅ ማለት ነው ዳንሻ መጥተዋል ማለት ነው። ሴት የላቀ ወንድ ምንድን ሞት አይፈራም ነው የሚባለው። ዳንሻ ነው አቦ ሞቅዴ መቅ የሚያደርገው ደስታ ሞቅዴ መቅ አላደረገውም ነበረ ማለት ነው። እና ዳንሻ ደምቅ ነው የሚያደርገው ካሁን በኋላም ነው ማለት ነው። አይለቀቁም ዳኒ ልኝ ሰው ነች ብቻ ደስ ይለኛል የእውነት በቃ ፈታ ነው በቃ ምንም ለማድረግ ወደኋላ አይልም ማለት ነው። አሁን በቃ ሁሉም ነገር ደመቅ ነው የሚያደርገው ድራማውን ማለት ነው። አሁን ደህና ሰው መርጣችኋል። ደስታ አልተሳካለትም ነበረ ማለት ደስታ እንትን አላለም ዲህና አድርጎ እንትን አላለም። በቃ አብርሃምም ጋር በቃ ምናምን እንትን አላለም። ይፈራዋል መሰለኝ አብርሃምን እሱም ከማክበር ይሆን ከመፍራት ይሆን አላውቅም፣ ብቻ ይፈራዋል። አንበሳው መጣላ እያለ ነበረ ማለት ነው። እና በተለይ ደግሞ አሁን መናገር የምፈልገው ከሩታ ጋር ነው ማለት ነው። ሩታ በዚህ ልክ መሆንሽ እንዲወረድሽ አላውቅም፣ ግን ወረድሽ እኮ ዝቃልሽ በቃ ወደ አሁን ከፍ ብለሽ ነበረ ማለት በቃ አንቺ ትሻያለሽ ከሁሉም ነገር አንቺ ትሻያለሽ ምናምን ብለን ነበረ ማለት ነው። ጭራሽ ከወለድሽ በኋላ ብዙ ብሽቆጫሽ አዲስ አበባ ከገባሽ በኋላ ማለት ነው። እና አለ የዚህን ያክል ፈጣሪሽን እንትን ብትይ ከፈጣሪሽ ጋር ብትገናኝ ከፈጣሪሽ ጋር ብትቀራረቢ ማለት ነው። እዚህ ወንድ ከማመስ ማለት አንዱን አንጥተሽ ብትቀይሪ እንትን ብትይው ምንም ለውጥ የለውም ማለት ነው። አብርሃም መመለስና ትዳርሽ ማዳን ከፈለሽ በሰላማዊ መንገድ አብርሃም መልሰሽ በሰላማዊ መንገድ እየኖራችሁ ማስተካከል ትችይ ነበረ ማለት ነው። ወይ ከአብርሃም አራቅሽም ወይ እንትን አላልሽም አልተውሽውም አብርሃምን ማለት ነው። አብርሃም ደግሞ ካልቀናህ እሷ ጋር መሆናቸው ካላስቀናህ ለባዶ ምን ይሰራልሃል? ቤት ብለህ ልሞት እኮ ነው። ቤቱ ምን ይሰራልሃል? ባዶ ቤት። ስለዚህ እሷ ካልፈለካት ለሌሎቹ ሰው ጋር ትሆን አንተ አልፈህ ልጅህን ማየት መጫወት ነው ያለብህ፣ መሳም ነው ያለብህ። ልጅህን ማየት ለማየት ከስ ከመጣህ ድረስ የመጣኸው ለሌላ ነገር ነው የሚመስለው ማለት ነው። እሷ ጋር ለማውራት ለመጫወት የመጣህ ነው የሚመስለው እንጂ ልጅህን ለማየት የመጣህ አትመስልም። አንቺም ደግሞ ይህን ያክል ወንድ ባታምሽ በሚዲያ ላይ ስምሽን ባታዋረጂ ክብርሽን ባታዋረጂ ጥሩ ነበር። ጭራሽ አሁን አብርሽ እንዲፈልግሽ ሳይሆን እንዳይፈልግሽ እያረግሹ ነው ያለሽው። አብርሃም እንዲጠላሽ የሚያደርገውን ነገር ነው እያረግሽ ያለሽው ማለት ነው ሩታ። እና ቆም ብለሽ ብታስቢ ወደ ራስሽ ብትመለሽ ሁሉንም ነገር ማስተካከል ብትፈልጊ ብታስቢ ጥሩ ነው ብዬ አምናለሁ። አብርሃም ያንቺ ነው አሁንም ነገር
ማመለስም መስደድም አንቺ ነሽ የምትችይው ማለት ነው። ማስተካከልም ተቻልሽ ትቻያለሽ። ሲጀመር እስካሁን ድረስ አትቆዩም ነበር፣ ልታረቁ ነበረ። አንቺ ወንድ እየገተትሽ እየመጣሽ እሱን ለማናደድ የምታደርገው ነገር እሱ አንቺን እንዲጣላሽ እያደረገ ነው ያለው ማለት ነው። እና ከአሁን በኋላ እንግዲህ ድራማ ይቀጥላል እላችኋለሁ። አሁን ይቀጥላል፣ በጣም ነው የሚቀጥለው። እና በጣም የሚገርም ነው የሚሆነው ማለት ነው። ዳንሻ አለ ሁሉን ነገር ያውቃል። ታውቃላችሁ ዳኒ የሆነ ሲስተም ደግሞ ተጠቀመ ማለት ይሄ በልጁ መጣ። ሰምታችሁ ከሆነም እንትና ደስታ ማለት ነው ደስታ ልጁ ማን ነው እያለ ግራ ገባው ማለት ነው። ምስኪን ነው ሲያሳዝን። ልጁ የማን ነው አለ ግራ ገባው። ሁሉም ነገር በአንዴ ስትቀየር ከዛ በፊት የነበረ ሰው ሲመጣ ባጥሮ የሚያምነው አንተ አብርሃምን ነበር። በቃ ልጁ የማን ነው እንግዲህ አለ ማለት ነው። ስለ ልጁ ማለት ሌላ ነገር ታወራ ላይ የወጣ ስለ ልጁ አይመለከትም። የማን እንደው የተቃለ አለው ዳኒ ሾው ማለት ነው። ለማስተባበልም ሞከረች ሩታዬ ማለት ነው። እና በዚህ ልክ ስምሽን ባታስጠፊ፣ ልጅሽን በስነ ስርዓት ብታሳድጊ። ከዚህ በላይ ጠብ ያስጠላል። ጠብ እኮ ያስጠላል። ወከታ በጣም ያስጠላል የእውነት። እና አንቺ ጊዜ ማሳለፊያ አድርገሽዋል መሰለኝ፣ እንዴት እንደ መዝናኛ አድርገሽዋል መሰለኝ። እና በጣም የሚያስጠላው ማለት ነው። ሩታ ሰሽኑ ክብርሽን ባታስወርጂ ጥሩ ነው፣ ባታወርጂ። ለቤተሰብም ክብር ጥሩ ነው ማለት እንጂ አሁን ቤተሰቦች ሙሉ ቤተሰቦችሽ ሚዲያ ላይ ነው ያሉት። እና ለቤተሰቦችሽም ክብር ሲባል ለፋዘርሽ ለማዘርሽ ክብር ሲባል ስነ ስርዓትሽን ይዘሽ ቤትሽ መንከባት ሲኖርብሽ የማንንም ወንድ እየገተትሽ ማንጣቱ ተገቢ ነው ብዬ እኔ አላስብም። አሁን የልጅ እናት ነሽ፣ ኃላፊነት ያለብሽ ሴት ነሽ። በኃላፊነትሽን በስነ ስርዓት መወጣት አለብሽ። ደግሞ እኮ ትናንትና ወደ ውጭ ሀገር ልሄድ ነው እያልሽ ነበረ ማለት ነው። ወደ ውጭ ሀገር ልሄድ ነው ካልሽ ዳኒ መንጣቱ ለምን አስፈለገ ነው? እና ዳኒ መንጣቱ አስፈላጊ ነው ብዬ አላስብም። ሲጀምር መሄድ ከፈለግሽ ታወይ ሁልጊዜ መሀድ ያለው ሀሳብ መቀስቀየር ይሄዳለሁ ሀሳብ መቀየር። እኔ እኮ ተኝተው ሲነሱ ነው ብያለሁ። ተኝተው ሲነሱ ነው ወዴለው ብለው እያሉ የሚመጡት በቪዲዮ ማለት ነው። በቅዠት ያዩትን እያቃዡ ያዩትን አሁን አላደ አንዳንዴ እኮ ስንተኛ አሜሪካ እንሄዳለን የምናስበውን ማለት ነው የምንመኘውን ወደ አሜሪካ ወደ ቱርክ ወደ ምናምን እያለ እንሄዳለን በህልማችን ማለት ነው የምናስበው። ልክ እንደዛ ነው እና ሩታም የሚያሉት ማለት ነው። ሁልጊዜም ተኝተው ሲነሱ ነው ወይ ቪዲዮ የሚሰሩት ብያለሁ ባለፈው ከአሁን በፊት ማለት ነው። ሁልጊዜም በቃ እንሄዳለን ነው እንጂ ሄደው ተግባር አሳይተው ነው ያውቁም ማለት ነው። እና ሁልጊዜም ሄዳለሁ ነው ሄዳለሁ ነው እሷ ማስፈራሪያ ሄዳለሁ ሆኗል አሁን ላይ ማለት ነው። አሁንም አብረሽ ራሱ ሄዳለሁ ስትል ልጁን ነው እንጂ እሷን አይልም ማለት ነው። ልጅን ጥለሽ ትሄጃለሽ ነው እያላት ያለው። ስለዚህ በዚህ አይነት መንገድ አንቺ እሱ እንደምታፈቅረው ይታወቃል። ግን ደግሞ ካፈቀርሽው እንደዛ አይደለም እሱን እንዲያፈቅርሽ ወይም የሱ ፍቅር እንዲመለስለት ማድረግ ያለብሽ። አንቺ መልካም ስነ ምግባር ሲኖርሽ፣ መልካም ስነ ስርዓት ሲኖርሽ፣ በቃ ግራ አጋቢው በቃ ማለት በቃ ለራስሽ ክብር ይኖርሽ። መጀመሪያ ልጅሽን በስነ ስርዓት አሳድጊ። እሱ ሲመጣ በስነ ስርዓት መልሽው ማለት ልጁን አይቶ ይሄድ። ከዛ ያደረ ፍቅር ይመጣል እና በስነ ስርዓት ለማዋራት መሞከር አለብሽ። መጀመሪያ ወንድ ልጅ ክብሩን አይደራደርም በክብሩና በክብሩ እንደዚህ የሌለሽበት መቼም ወደ አንቺ አይመለስልሽም ማለት ነው። በጊዜያዊም ቢሆን ያቺ እየተልፈሰፈሰ እንትን እያለችው ስለሆነ ያባበለችው ስለሆነ ወደዛች ነው የሚያመዝነው ማለት ነው። ስለዚህ በክብሩ የማይደራደርም አንቺም ክብርሽን ባጤ ጥሩ ነው ማለት ነው። እና አሁን እኮ ማንኛው አባወራ ማንኛው ሙሽማ እንደሆነ ራሱ ግራ የሚያጋባው ሁሉም ናቸው ውጡ ውጡ የሚባባሉ ውጣ ውጣ የሚባባሉት ማለት ነው። እና ማንኛው ነው አባወራው ማንኛው ነው እንትን ሙሽማው ነው ነገሩ። ሁለት ሙሽማ ሶስት አንዲ ባል። እኔማ መሀል እንዳይጨፈልቁት ፈራሁ።
ዳንሻ ሞቅ ደመቅ አድርገዋል። ለማንኛውም ይመችህ ዳንሻ፣ እንወዳለን። ቀጥሉበት። ድራማው ይመቻል እንላላችሁ። ለራሳችሁ ክብር ካላላችሁ ለእኛ ይመቸናል። ምን ጨነቀን? እያየን ፈታ ነው ምን ጨነቀን? ግን ለእናንተ ጥሩ አይደለም። በተለይ ደግሞ ለሩታና ለልጇ ማለት ነው። እና በጣም ከባድ ነው እላችኋለሁ። ወዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ቪዲዮውን ደግሞ አውድልኝ ቻናሌ ሙላልኝ እና እስቲ ተከፋይ ለሆነና የምስራች ተከፈልኩኝ ልበላችሁ ወዶቼ። እስቲ ቪዲዮውን ወዲ ካልተመቻችሁ ራሱ ከፍታችሁ አስቀምጡት። ስራ ስትሰሩ ምናምን ከፍታችሁ አስቀምጡት። ከዛ በቃ እና ተከፋይ ለሆነ እላችኋለሁ ወዶቼ። ባይ ባይ።